ሰላም የወል ቲቪ ቻናል ተከታታዮች፣ በዛሬ በቶፕ 10 የቢልቦርድ እና የቦክስ ኦፊስ ዝርዝራችን ላይ የሳምንቱ ምርጥ 10 የሙዚቃ ቪዲዮዎችና ፊልሞችን ለእናንተ ይዘንላችሁ መጥተናል። ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ ማድረግ አትርሱ እያልኩኝ ወደ ምርጥ 10 የቢልቦርድ ሰንጠረዥ አልፋለሁ። በ10ኛ ደረጃ ላይ የምናገኘው በቴይለር ስዊፍት የተዘፈነው ኦፕላይት የተሰኘው ስራ ሲሆን ቴይለር ስዊፍት በዚህ ሳምንት በሁለት ስራዎች ምርጥ የ10ኛ ደረጃ ዝርዝር ውስጥ እንድትገባ አስችሏታል። ይህ የቴይለር ስራ ለ17ኛ ሳምንት በሰንጠረዡ ላይ መቆየት የቻለ ሲሆን ምንም እንኳን በሰንጠረዡ ላይ ከሚገኘው ነጠላ ዜማዋ ዘ ፌት ኦፍ ኦፊሊያ ጋር ተመሳሳይ ደረጃ ላይ ባይደርስ አድናቂዎቿ ዘንድ ተወዳጅነትን አግኝቷል። በ9ኛ ደረጃ ላይ የምናገኘው ፎልድድ የተሰኘው ስራ ሲሆን የተዜመውን በኬላኒ ነው። ይህ ስራ ከባለፈው ሳምንት አንድ ደረጃ ዝቅ ያለ ቢሆንም የሙዚቃው ይዘት ወይም ጀነር ግን R&B ይዘት ወይም ዘውግን የያዘ ነው። በተጨማሪም ለ33 ሳምንታቶች በሰንጠረዡ ላይ መቆየትን ችሏል። የኬላኒ አቀራረብና የተማቸው ግጥሞች ይህንን ዘፈን በሰንጠረዡ ላይ እንዲቆዩና በከተማ ሬዲዮች ላይ እንዲዘዋወሩና እንዲወደዱ አድርጎታል። 8ኛ ደረጃ ላይ የምናገኘው በሶምበር የቀረበውና ባክ ቱ ፍሬንድስ የተሰኘው ስራ ሲሆን ይህ ዘፈን ለ44 ሳምንታቶች በሰንጠረዡ ላይ መቆየትን ችሏል። ከባለፈው ሳምንት አንድ ደረጃ ዝቅ ቢልም በዘፈኑ ላይ የሶምበር ችሎታን ያሳየና የዘፈኑ ሀሳብ ደግሞ በፍቅረኞችና በጓደኞች መካከል ስላለው ውስብስብ ግንኙነት የሚገልጽ ስለሆነ ተወዳጅነትን አግኝቷል። በ7ኛው ደረጃ ስንሸጋገር በአሌክስ ዋርን የተዘፈነው ኦርዲናሪ የተሰኘውን ዘፈን እናገኛለን። ይህ ዘፈን ለ50 ሳምንታት በሰንጠረዡ የቆየ ሲሆን ለ2 ሳምንታትም የአንደኛ ደረጃን መያዝ ችሎ ነበር። በ6ኛ ደረጃ ላይ የምናገኘው በብሩኖ ማርስ የተዜመው አጅስማ የተሰኘውን ስራ እናገኛለን። ይህም በጥር ወር ላይ ለ2 ሳምንታት በቁጥር 1 ደረጃ ላይ የያዘ ሲሆን ግን በቆይታ ከፍ ሊል ችሏል። ነገር ግን አሁንም የR&B ሰንጠረዦችን እየመራ ይገኛል። ይህም ብሩኖ ማርስ የዘመናዊ R&B ንጉስ መሆኑን በድጋሚ አረጋግጧል። በ5ኛ ደረጃ ላይ አሁንም ቴይለር ስዊፍትን ዘ ፌት ኦፍ ኦፊሊያ በሚል ርዕስ እናገኛታለን። ይህ ዘፈን በ25 ላይ አንደኛ ደረጃ መቆጣጠር የቻለ ቢሆንም አሁን ላይ ግን ምርጥ 10ኛ ደረጃን ሳይለቅ በ5ኛ ደረጃ ላይ እናገኘዋለን። በ4ኛ ደረጃ ላይ የምናገኘው በሱፐር ግሩፕ የተሰራውና የተዜመው ጎልደን የተሰኘው ስራ ሲሆን ይህ ምርጥ ዘፈን የኬ-ፖፕ ግራሚ ሽልማት ማሸነፍ ችሏል። እንዲሁም ስራው ለ32 ሳምንት በቶፕ 10 ውስጥ መቆየትን ችሏል። በ3ኛ ደረጃ ላይ በኦሊቪያ ዲን የተሰኘው ማን ኒድ የተሰኘውን ስራ እናገኛለን። ዘፈኑ ከባለፈው ዝቅ ቢልም አሁን ላይ ግን ሰዎች መልሰው ሲያዳምጡት የበፊቱን ወይም ወደ ቁጥር 1 ደረጃ ይመለሳል ብሎ ያስባሉ። ስራውን በሰንጠረዡ ላይ ለ23 ሳምንታትን መቆየት ችሏል። በ4ኛ ደረጃ ላይ የምናገኘው በኤላ ላንግሌይ የተዜመው ቹዝን ቴክሳስ የተሰኘው ዘፈን ይሆናል። ይህ ስራ ላንግሌይ በቢልቦርድ ታሪክ ውስጥ በተመሳሳይ ጊዜ በሃት 100 በሃት ካንትሪ ዘፈኖች እና በካንትሪ ኤርፕሌይ ዝርዝር ላይ የመጀመሪያውን ደረጃ የያዘ የመጀመሪያ ሴት ዘፋኝ እንድትሆን አስችሏታል። በ15ኛው ሳምንት ብቻ ቹዝን ቴክሳስ 22.1 ሚሊዮን ጊዜ ስትሪም የተደረገና 34.4 ሚሊዮን ጊዜ ሬዲዮ ሊጫወት ችሏል። ባሳለፍነው ሳምንት የመጀመሪያ ደረጃን የያዘው በሃሪ ስታይልስ የተዜመው አፓርቸር የተሰኘው ስራ ነው። ይህ ስራ ሳምንት ባልሞላ ጊዜ ብቻ 18.2 ሚሊዮን ጊዜ ስትሪም መድረግን ችሏል። ዛሬም የነበረን የቢልቦርድ ምርጥ 10 ስራዎች እነዚህን ይመስላሉ። ሳምንት በአዲስ ቪዲዮ እስክንገናኝ ድረስ መልካም ሳምንት።